ሰላም እንዴት ናችሁ? በዛሬ ቪዲዮ የሪሚዲያል ተፈታኞች ከሆናችሁ ግዴታ ማወቅ ያለባችሁ አንድ ነገር አለ። አብዛኛው የሪሚዲያል ተፈታኝ ከዚህ በፊት ብዙ ስህተት እየሰራ ነበር፣ ራሱን እያታለለ ነበር። ይህ ስህተት ደግሞ ውጤት እንዳይመጣለት አድርጓቸዋል። ስለዚህ የዘንድሮ የሪሚዲያል ተፈታኝ ከሆናችሁ ከነሱ ስህተት መማር አለባችሁ። ቪዲዮ እስከ መጨረሻ ማየት ይኖርባችኋል ማለት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ደግሞ ላይክ በማድረግ ጀምሩ። ከዚህ በፊት የሪሚዲያል ተፈታኞች ትልቁ ስህተት የነበረው ማንበብ ነው። ማንበብ ደግሞ ለፈተና ሙሉ በሙሉ ዝግጁ አድርጋችሁ። ለምሳሌ የሪሚዲያል ፈተና የሚመጣው ከተማራችሁ ከ9 እስከ 12 የሚመጣው ፈተና ነው። ከ9 እስከ 12 የተማራችሁ ፈተና ሲመጣ እናንተ ደግሞ ለፈተና ለመዘጋጀት መጽሐፍ ስታነቡት ይሄ ጭንቅላታችሁ ምን ይላችኋል? ይህ ማቆም ቶፒክ ነው፣ በጣም ቀላል ነው፣ በቃ ገረፍ አድርጌ ወደ ፈተና አመራለሁ ትላላችሁ። ይሄ ደግሞ ትልቅ ስህተት ነው። መጀመሪያ ላይ ጭንቅላታችሁ ራሳችሁን ሸውዳችኋል ማለት ነው። ይሄ ደግሞ ትልቅ ስህተት ነው። ሌላኛው ደግሞ ጥያቄ አለመስራት። የሪሚዲያል ተፈታኝ ሁሌ የሚያደርጉ ስህተት ሁሌ ሞጁል ማንበብ። ሁሌ ሞጁል ታነባላችሁ ግን አሪፍ ውጤት አታመጡም። ይሄ ደግሞ ትልቅ ስህተት ነው። ፎር ኤግዛምፕል ስፖርት ለመስራት ስለ ስፖርት ቪዲዮ ማየት ወይስ ስፖርት ቤት ሄዶ ስፖርት መስራት ይሻላል? መልሱ ስፖርት ቤት ሄዶ መስራት ይሻላል። ልክ እንደዚህ ማይንዳችሁ እንደ ስፖርት ቻሌንጅ ይፈልጋል፣ ራሱን ማለማመድ ይፈልጋል፣ ራሱን ጫና ውስጥ መፍጠር ይፈልጋል። ስለዚህ ውጤታማ ለመሆን ስለ አንድ ቶፒክ አንብቦ ብዙ ጥያቄዎችን መስራት ይኖርባችኋል ማለት ነው። ብዙ ጥያቄዎችን ከሰራችሁ ማይንዳችሁ ይለማመድና ራሱን ቻሌንጅ ማድረጉ በቃ ለፈተና ዝግጁ ይሆናል ማለት ነው። ይህን ካደረጋችሁ ለፈተና ዝግጁ መሆናችሁን ታረጋግጣላችሁ። ሌላኛው ደግሞ ሾርት ኖት አለማውጣት። ሾርት ኖት አለማውጣት በጣም ትልቅ ጉዳት አለው። ሾርት ኖት ማውጣት በጣም አስፈላጊ ነው። በአነበባችሁ ቁጥር ሾርት ኖት ማውጣት ያስፈልጋል። ለምሳሌ በሌላኛው ቀን ማንበብ ስትፈልጉ የግድ ስለ አንድ ቶፒክ ሙሉን በሙሉ አይኖርባችሁም። ሾርት ኖት ካወጣችሁ ሾርት ኖቱን ማየትና ገረፍ ማድረግ በቂ ነው። አሁን ከዚህ በላይ የጠቀስኳቸው ተግባር ላይ ካወላችሁ እመኑኝ የሪሚዲያል ኤግዛምን አሪፍ ውጤት ማታስመዘግቡበት ነገር የለም። ባዮ ላይ በመግባት የቴሌግራም ቻናላችን ጆይን ማድረግ ብዙ ጥያቄዎች የሪሚዲያል ጥያቄዎች አሉ። ጆይን በማድረግ ጥያቄዎቹን መስራት ትችላላችሁ። ቪዲዮውን እስከ መጨረሻ ስላያችሁ አመሰግናለሁ። እንዲህ አይነት ጠቃሚ ኢንፎርሜሽን እንዲደርሳችሁ ከፈለጋችሁ ሰብስክራይብ እና ላይክ ማድረግ እንዳትረሱ።